አንድ ዓመት ሳይሞላ ስፖርት መስራት ከጀመር ስለ ፕሮግሬሲቭ ኦቨርሎድ ማወቅ አስፈላጊ ነው። ሰውነታችን በተመሳሳይ ክብደትና በተመሳሳይ ድግግሞች ለረጅም ጊዜ በመስራትህ ብቻ ጡንቻዎቹ አያድጉም። ጡንቻዎቻችን ብልህ ናቸው፣ በፍጥነትም ይላመዳሉ። ይህንን ችግር ለመፍታት በየሳምንቱ አዲስ ነገርን መጨመር አለብን። ለምሳሌ ትንሽ ክብደትን መጨመር ወይም የድግግሞሹ ቁጥር ማሻሻል እንዲሁም የአሰራር ፍጥነትን መቀነስ ለሰውነታችን አዲስ ጫና እንደሆነበት ይሰማዋል። በሚቀጥለው እንቅስቃሴያችሁ ላይ ይህንን ተግባሩን ሞክሩት። ይህንን ቪዲዮ ለሚያስፈልጉ ጓደኛቸው ማካፍሉት። አዳዲስ ቪዲዮዎችን እንዲመጣልህ ላይክ እና ፎሎ ማድረግን አትርሳ። በሳይንስና ልምድ ላይ የተመሰረተና ከእርሶ ደረጃና ግቦች ጋር የተዘጋጀና የተሟላ የስልጠናና የአመጋገብ ፕሮግራምን ከፈለጉ በአሁን ጊዜ የኦንላይን ስልጠና ሰጣለሁኝ። በዚህ ስልጠና ለእርሶ የሚሆን ግብ የእንቅስቃሴ ፕሮግራምን መዘጋጀት፣ ክብደትን መቀነስ ወይም ለመጨመር የተሳለ የአመጋገብ እቅድ፣ ዕለታዊ የሰፕሊመንትን ፕሮግራምን እንዲሁም እድገቱን ለማረጋገጥ ዕለታዊና ሳምንታዊ ክትትልም ይኖራል። ቁጥሩ በጣም የተገደበ ስለሆነ ከመሙላቱ በፊት የቴሌግራም ሊንኩን ባዮ ላይ አስቀምጫለሁኝ። አሁን ይመዝገቡ።